ጤና የሰው ልጆች መሰረት ነውና ሰላም ጤና ይስጥልኝ የተከበራችሁ ክቡራን አድማጮቼ አቤል ብርሃኑ የወይኗ ልጅ ነኝ የሰዓቱን አጭር መረጃ ይዤ ቀርቤያለሁ እስከ ፍጻሜው ድረስ አብራችሁኝ ቆዩ ክቡራን አድማጮቼ በተለይ በኢትዮጵያውያን በእኛ ዘንድ ቡና ልንጠጣ ይሁን አሊያ በሌላ ምክንያት እስኪ ቡና ውስጥ ጣል ላርግልህ ጤና አዳም ቆርጠና ጤና አዳም እኮ መልካም ነው ይባላል ነገር ግን ጤና አዳም ያድናልም ይገላልም ይሄንን ሳታውቁ እንዳታልፉ በርካቶች ጤና አዳምን በተሳሳተ መንገድ እየተጠቀሙ በርካታ ያልተጠበቀ ችግር እየገጠማቸው ነው ስለዚህ ክቡራን አድማጮች አድምጣችሁ ስትጨርሱ ቀጥዬ ማቀርብላችሁን አድምጣችሁ ስትጨርሱ ሼር በማድረግ ለሌሎችም እንድታጋሩ ከወዲሁ አደራላለው ወደ መረጃው አልፋለሁ ጤና አዳም ብዙ የጤና በረከቶች እንዳሉት ሁሉ መጠኑ ሲበዛ ጽንስ እስከ ማስወረድ የሚደርስ አደገኛነት እንዳለው ያውቁ ይሆን እንግዲያው ካላወቁ አንድ ሰው ይማርበታልና አድምጠው ሲጨርሱ ሼር ያድርጉ በኢትዮጵያ የባህል ህክምና ጤና አዳም ለሆድ ህመም ለተቅማጥ ለጆሮ ለልብ ህመም ለኪንታሮት ለኢንፍሉዌንዛና ከአንጀት መታወክ ጋር ለተያያዙ አገልግሎቶች ይውላል የደረቀው ፍሬ ከተፈጨ በኋላ ተፈልቶ በመጠጣት ለተቅማጥ ህክምና ሲውል ቅጠሉ ከተከተከተ በኋላም ለህፃናት በውሃ ተደርጎ ለሆድ ህመም ይሰጣቸዋል ተክሉ ባስ ሲልም ለኪንታሮት በሽታም ይወሰዳል በሰሜን አፍሪካ በሚገኙ ሀገሮች ደግሞ ከተክሉ ተዘፍዝፎ የሚገኘው ፈሳሽ ለጉንፋን ለጆሮ ህመምና ለአንጀት መታወክ ይወስዳል የጤና አዳም ሽታ በጣም ጠንካራ በመሆኑ ሰዎች ጊንጦችን ከአካባቢያቸው ለማራቅ ይጠቀሙበታል በአልጄሪያ ሰዎች ተክሉን ከተዘፈዘፈ በኋላ የሚገኘውን ፈሳሽ ጠብታ መልክ በአፍንጫ ይወስዳሉ በተለይ ለህፃናት ይህ ህክምና የሚሰጠው ለሚያስመልስና ትኩሳት ላለበት ህፃን ነው በመሆኑም ጤና አዳም እንደ ቀንዳውጣና ሶስት አጽቄ ያሉ ነፍሳትን የማራቃቅም ስላለው በጓሯችን ቢኖር ተመራጭ ተክል ነው እንዲሁም ለቁንጫ መድኃኒት ነው የጤና አዳም የተለያዩ ጥቅሞችን ያየን እንደሆነ ደግሞ ጤና አዳም በጡንቻ ላይ የሚያጋጥም ህመምን ውጥረትንና በወር አበባ ወቅት የሚያጋጥም ህመምን የማርገብ ሁኔታ ያለው ሲሆን መጠቀም ያለብን ግን የእጽዋት ባለሙያን በማማከር መሆን አለበት በሻይ መልክ በመጠቀም ለሽንት ቧንቧ ለአንጀትና በአጠቃላይ ለኢንፌክሽኖችም መድኃኒት መሆን ይችላል ጤና አዳም ለምግብ መመረዝ በተለይ ደግሞ ሳልሞኔላ የተባለው ባክቴሪያና ሌሎች አደገኛ ተዋሲያንን ሊከላከልልን ይችላል ከዚህ በተጨማሪ ጤና አዳም የጸረ ባክቴሪያ ባህሪ ስላለው ልንጠቀመው እንችላለን ይህ ተክል ነርቮችን የማረጋጋት ኃይል ማለትም የአራጌነት ባህሪ እንዳለው ጥናቶች ያሳያሉ በመሆኑም የእንቅልፍ ማጣት ሁኔታዎች ሲያጋጥሙ ብንጠቀመው ሊያረጋጋን ይችላል ጤና አዳም በአንዳንድ መርዛማ እንስሳት ለምሳሌ በእባብ ከተነደፈን ማርከሻ የሚሆንበት ሁኔታ ያለ ሲሆን ይኸውም የተነደፍነውን የነርቭ ስርዓት ላይ እክል በሚፈጥሩ የመርዝ አይነቶች ከሆነ ነው ጤና አዳም በአንጓ ላይ የሚያጋጥም ብግነትን ሰከን የማድረግ ኃይል ስላለው ችግሩ ያለበት ሰው 1 ወይም 2 ብርጭቆ በሻይ መልክ ቢጠጣ እፎይታን ሊያገኝ ይችላል የጤና አዳም ዘይት በዘመናዊ ዓለም ለሳሙናዎችና ለኮስሞቲክስ ምርቶች ጥሩ መዓዛ ጥቅም ላይ ይውላል ይህ ዘይት መጠኑ ሲበዛ የመርዛማነት ባህሪ ስላለው በቀጥታ በቆዳ ላይ በጥቅም ላይ አይውልም ነገር ግን ተመጥኖ ለቆዳ የተለያዩ ጥቅሞች እንዳስገኘ ጥናቶች ያሳያሉ ይኸውም የጸረ ፈንገስ ባህሪ ስላለውና ቆዳን የማጥራት አቅም ስላለው ነው ከጤና አዳም የሚወጣው ዘይት በሰውነት ላይ በቀጥታ ከተጠቀምነው ሰውነት ውሃ ሊቋጥር እንዲሁም ሊቀላ ይችላል በከፍተኛ መጠን ከተጠቀምነው ደግሞ የሰውነት መመረዝ ሊያስከትል ይችላል በተለይ ደግሞ ጽንስ ያላቸው እናቶች በከፍተኛ መጠን ከተጠቀሙት ጽንሳቸውን ሊያስወርድ ሁሉ ይችላል
እንዲሁም ከፍተኛ የሆነ የጨጓራ ህመም ሊያስከትልባቸውም ይችላል። ይህም በመሆኑ በዘመናዊው ዓለም የጤና አዳም የህክምና አገልግሎቱ የተገደበ እየሆነ መጥቷል። ከጤና አዳም የሚገኘው ዘይት በብዛት ከተወሰደ ውርጃ ሊያስከትል ይችላል። በፈረንሳይ ሀገር ሳያገቡ ያረገዙ ሴቶች ይህንን ተክል በመጠቀም ጽንስ ያስወግዳሉ። ክቡራን አድማጮች፣ ስለዚህ ይህንን ተክል የምትጠቀሙ ሁሉ ደግሞ አብዝቶ ከመውሰድ ጥንቃቄ እንድታደርጉ በተለይ ሴቶች ሲል ይመክራሉ። መረጃውን ያገኘነው ከሰርቫይቫል 101 ላይ ነው። ክቡራን አድማጮች፣ ሰርቫይቫል 101 ለሰጠን መረጃ እጅግ አብዝተን እናመሰግናለን። ጥሩ ግንዛቤ ያገኛችሁ ይመስለኛል። ክቡራን አድማጮች፣ ጥያቄዎቻችሁ ይቀጥሉ። ከዚህ ቪዲዮ ዲስክሪፕሽን ላይ የፌስቡክ ገጽ ያለ፣ በዚያ ጥያቄዎቻችሁን ማስፈር ትችላላችሁ። አቤል ብርሃኑ የወይኗ ልጅ ነበርኩኝ። ከሰዓታት በኋላ በሌላ መረጃ እስከምንገናኝ እኔንም እናንተንም ቸር ያቆየን።